በነፍስሽ ሰይፍ ያልፋል የተባለች እመቤት 15 ዓመት ሲሞላት በአንተና በሴቲቱ መካከል ጠላትነትን አደርጋለሁ በተባለው የትንቢት ቃል መሰረት አንተ የተባለ ዲያብሎስ መሳሪያ ያደረጋቸው አይሁድ በቅናት ሴቲቱ በተባለች እመቤታችን ላይ ተነሱባት። ቤተ መቅደሳችንን ታሳድፋለች ትውጣ ብለው ንትርክ ጀመሩ። የአይሁድ ከቤተ መቅደስ ትውጣልን የሚለው ጩኸት በስቷል። በጊዜው የነበረው የቤተ መቅደሱ አገልጋይ ካህኑ ዘካርያስ የእናታችንን ጉዳይ ወደ እግዚአብሔር አመለከተ። ማርያም 12 ዓመት ሞልቷታልና ቤተ መቅደሳችንን ታሳድፋለች ትውጣ እያሉ ነው አይሁድ። ታዲያ ለማን አደራ እንስጣት? የምትጠጋበት ማንም የላትም። ንጽሕናዋና ድንግልናዋ ብርቱ አድርጓታል። እግዚአብሔር ሆይ ልጅህ ማርያምን ጠብቃት። ዋሊያ ወደ ውሃ ምንጭ እንደሚናፍቅ ነፍሴ አንተን ተጠማች። ዘካርያስ ከነገደ ይሁዳ ሚስቶቻቸው የሞቱባቸውን አዛውንት በትራቸውን ሰብስበህ ከቤተ መቅደስ አስገብተህ ጸልይበት። በዚያ ምልክት ሰጠሃል። አምላኬ ሆይ ፈቃዱ ይሁን፣ እኔ ባሪያህ ነኝና። የሰማይና የምድር ፈጣሪ ሆይ እንድፈጽም ያዘዝከኝን ነገር ሁሉ ይኸው አድርጌያለሁ። ኃይልህንና ፍቅርህን አሳይ። የቤተ መቅደሷን የኢያቄምን ልጅ ድንግል ማርያምን አምላኬ ሆይ ለማን አደራ እንደምሰጣት ግለጽልኝ። ካህኑ ዘካርያስ ሚስቶቻቸው የሞቱባቸውን ከነገደ ይሁዳ የሆኑትን ሽማግሌዎች በትራቸውን እንዲያመጡ ተናገረ። ሚስቶቻቸው የሞቱባቸው የነገደ ይሁዳ ሽማግሌዎች በትር ቤተ መቅደስ ገባ። በጣኑ መዓዛ በካህናቱ ጸሎት ወደ ቤተ መቅደስ የገባው በትር ተመልሶ ሲወጣ ከበትሮቹ መሃል ያንድ